እንግዲህ አሁን ያሳየኋችሁ የሮሜን የመጀመሪያው ክፍል ከመግባታችን በፊት ኢንትሮዳክሽን ነበር እስካሁን ያየነው። አሁን ደግሞ አጠቃላይ እይታውን እንመልከት። እንግዲህ እዚህ ጋር እንደምታዩት ስለ ሰላምታ፣ የምስጋናና ጸሎት፣ የወንጌል ኃይል፣ የአሕዛብ ኃጢአትን በተመለከተ አይሁድ ኃጢአትን እያለ ይቀጥላል። እንግዲህ ሮሜ ምዕራፍ 1 ቁጥር 16 ላይ ቅድም በጣም የምወዳቸው ጥቅሶችን ከፊት ለፊት አደርግላችኋለሁ እናንተም ትማሩበታላችሁ ብዬ ስለማስብ ማለት ነው። በወንጌል አላፍርም፣ የሚያምንበት ሁሉ እንዲድን የእግዚአብሔር ኃይል ነውና። ወንጌል የሚያሳፍር ነገር አይደለም። በየትኛውም ቦታ በባስ ውስጥ ቢሆን፣ በታክሲ ውስጥ ብንሆን፣ በእግራችንም እየሄድን ማንኛውንም ሰው ኮንታክት እያደረግን ኮሚኒኬት እያደረገን ስለ ኢየሱስ ክርስቶስ ትንሣኤና ሞት መናገር የሚያሳፍር አይደለም። እኛ ያፈርንበት በምድር ላይ ያፈርንበት ኢየሱስ ክርስቶስ እሱ ደግሞ በመላእክቱ ፊትና በአባቱ ፊት እንደሚያፍርብን ቃሉ ስለሚናገር በተቻለን መጠን ይህን ወንጌል ማድረስ መቻል አለብን። ይሄ ወንጌል ደግሞ መርሳት የሌለብን ስለ ልጁ ነው፣ ስለ ሌላ ነገር አይደለም። ስለ ቅዱሳን አይደለም፣ ስለ ጻድቃን መላእክት አይደለም፣ ስለ ልጁ ነው። ወንጌሉ ስለ ልጁ መሆኑን መርሳት የለብንም። እንግዲህ ጭብጦችን እያስያዝኩኝ ከእናንተ ጋር እንቀጥላለን ማለት ነው። የጳውሎስ ጥሪና ወንጌል ጳውሎስ ራሱን የክርስቶስ አገልጋይና ሐዋርያ አድርጎ ያስተዋወቃል። ወንጌሉ በብሉይ ኪዳን ቅዱሳት መጽሐፍት ተጽፎ ተስፋ ተሰጥቶታል እና የኢየሱስ ክርስቶስ የእግዚአብሔር የማዳን እቅድ ማዕከል መሆኑን መርሳት የለብን። አንደኛ እሱን ጭብጥ መያዝ አለባቸው። ሁለተኛ የወንጌል የእግዚአብሔር የማዳን ኃይል መሆኑን፣ መዳን ለአይሁድም ሆነ ለአሕዛብ ተሰጥቷል። ለአይሁድ ብቻ አይደለም፣ ለአይሁድ ብቻ መሆኑን እዚህ ላይ ሮሜ መልእክት ላይ አናስተምራቸው። ለአይሁድ ብቻ አይደለም። ለአይሁድ ብቻ ያልሆነበት ምክንያት ደግሞ እዚህ ምዕራፍ ላይ እንመለከታለን። ነገር ግን ለአሕዛብም እንደሆነ በተጨማሪ ለአሕዛብም እንደሆነ እና የእግዚአብሔር ጽድቅ በእምነት ደግሞ እንደተገለጠ እዚህ ምዕራፍ 1 ላይ እናያለን። እነዚህ አውትላይን ስለሆኑ ቀለል ባለ መንገድ ከዚህ በኋላ ለእናንተ በሚገባ መልኩ እንቀጥላለን ማለት ነው። ሌላው የሰው ልጅ የእግዚአብሔርን አለመቀበል፣ ሰዎች የእግዚአብሔርን እውነት የሚያፍኑ አምላኪ መሆናቸውን፣ የፈጣሪን አምልኮ የሚተኩ መሆናቸውን፣ ኃጢአት ደግሞ ወደ ስነ ምግባራዊና መንፈሳዊ ብልሹነት እንደሚያመራ እንመለከታለን። እንግዲህ ገባን ማለት ነው። እናንተ በግላችሁ ከምዕራፍ 1 እስከ 7 ድረስ ያለውን ቁጥር 1 እስከ 7 ድረስ ምዕራፍ 1 ያለውን በግላችሁ እኔ ግን ጭብጡን ሀሳብ ለእናንተ በሚገባ መልኩ እናያለን ማለት ነው። የክርስቶስ ኢየሱስ አገልጋይ ይላል። ይሄ የክርስቶስ ኢየሱስ አገልጋይ የሚለው ዱሎስ ሲል በግሪኩ አገልጋይ ባሪያ እንደማለት ነው እና ሙሉ በሙሉ የሌላ ሰው በሆነ ወይም በሮማዊ ዓለም ቋንቋ ይሄ ዱሎስ የሚለው በቃ ባሪያ ነው፣ የሌላ ሰው ነው ማለት ነው እና ባርነት የተለመደ ማህበራዊ እውነታ እንደነበር ትመለከታለን። ጳውሎስ ይህንን ቃል ሆን ብሎ የሚጠቀመው ማንነቱ በማዕረግ ወይም በትምህርት ወይም በዜግነት ላይ የተመሰረተ ሳይሆን ለክርስቶስ ሙሉ በሙሉ መሰጠትን ሰሬንደር ማድረግ ለማሳየት ነው። ሐዋርያ ለመሆን ተጠርቷል። የጳውሎስ ስልጣን እኮ ከሰው ሹመት የመጣ አልነበረም። ክርስቶስ ራሱን እንደ ሾሙ ተናግሯል። ይህ ከሚከተለው ጋር ከገላትያ 1 15 እስከ 16 ድረስ የሚገናኝ ነው። እናንተ ገላትያን ምዕራፍ 1 ቁጥር 15 እስከ 16 ትመለከታላችሁ ማለት ነው። የጳውሎስ ጥሪ ለእግዚአብሔር ወንጌል ተለዩ የሚል ነው። እሱ እንደተለየው እኛም እንድንለይ መልእክት እያስተላለፈ ነው በውስጥ አዋቂ። ስለዚህ የብሉይ ኪዳንን ቋንቋ ያንጸባርቃል። ካህናት ለእግዚአብሔር አገልግሎት ተለይተዋል። ዘጸአት 28 ምዕራፍ 8 ጳውሎስ የማዳን ሥራ ለማወጅ ቁርጠኛ ሰው። ሌላው የጳውሎስን ወንጌል ስንመለከት ከምዕራፍ 1 ቁጥር 2 እስከ 4 ድረስ ያለውን ስንመለከተው ጳውሎስ ወንጌል አዲስ ፈጠራ እንዳልሆነ ሰጥቶታል። እንግዲህ የጳውሎስ ወንጌል የሚል አይደለም መጽሐፉ፣ ግን እዚህ ላይ የሚናገረው ወንጌል ይህም የሆነው ከዚህ በፊት የተስፋ ቃል ተሰጥቶታል። የሙሴ የሕግ ነቢያት፣ መዝሙራት፣ ምሳሌዎች ላይ ዘፍጥረት ምዕራፍ 12 ቁጥር 3 ላይ በምድር ላይ ያሉ ሕዝቦች ሁሉ በአንተ
ይባረካሉ እንደተባለ ኢሳይያስ 53 ላይ ኃጢአትን የሚሸከም መከራ የሚቀበል አገልጋይ እንደተባለ በክርስቶስ ላይ ያተኮረው ጳውሎስ ስለዛ ነው። ስለ ኢየሱስ ሁለት መገለጫዎችን ይሰጣል። አንደኛው በስጋ የዳዊት ዘር እውነተኛ ሰው በመንፈስ የእግዚአብሔር ልጅ እንደሆነ በትንሣኤ የተረጋገጠ ይህ የኢየሱስ ክርስቶስ ወንጌል መሆኑን ያረጋግጣል እና የብሉይ ኪዳን ተስፋዎች መለኮታዊ ማንነትን ይናገራል። ሲቀጥል ከምዕራፍ ቁጥር 16 መግለጫ ተደርጎ መወሰድ ይገልጸዋል። በወንጌል አላፍርም። ለምን? ምክንያቱም ወንጌል የእግዚአብሔር ኃይል፣ የግሪኩን ስትመለከቱ ዳይናሚስ ይለዋል። ዳይናሚስ ድማሚት እንደምንለው የሚፈነዳው ተራሮች ስር እየቀበሩ ትላልቅ ተራሮችን የሚነዱበት ለመንገድ ስራ፣ ለከተማ ግንባታ የሚጠቀሙበት ትላልቅ ነገሮችን የሚያፈነዳ ፈንጂ ነው እና ከዛ ትርጉሙ ጋር ይገናኛል። ዳይናሚስ ነው እና ከተፈጥሮ በላይ የሆነ ችሎታ ወይም ውጤታማን መለኮታ ኃይልን ተግባሩን ሁሉ ሊወክል የሚችል ማለት ነው። ያው ዳይናሜት የእግዚአብሔር ቃል ጋር የተገናኘ ነው ማለት ነው። ምንም እንኳን ትርጉሙ ፈንጂ ቢሆንም የእግዚአብሔር ንቁን ኃይል ሊወክልልን ይችላል በትርጉሙ ማለት ነው። የእግዚአብሔር ማዳኝ ግሪክኛው ሶቴሪያ የሚለውን ስንመለከተው ይቅርታ ከኃጢአት ማዳን ወይም ከእግዚአብሔር ጋር መታደስን ይገልጻል። ዲዮካሲኔ ደግሞ የእግዚአብሔርን ጽድቅ ይመስላል ማለት። አሁን በግሪክኛ እየተረጉምኩላችሁ ስለሆነ በጣም አንዳንድ ቃላቶቹ አስቸጋሪ ናቸው። ነገር ግን እሱ አይደለም ዋናው ዓላማው። የእግዚአብሔር ኃይል፣ የእግዚአብሔር ጽድቅ፣ ይቅርታን ከኃጢአት ጋር መዳንን የሚመለከቱት ነገሮች እነዚህን ጭብጥ ሀሳቦችን የያዘ ነው ከቁጥር 16-17። ይህ በሮሜ ውስጥ ካሉት በጣም አስፈላጊ ጽንሰ ሀሳቦች አንዱ ነው። ይህ የሚያመለክተው የእግዚአብሔር ፍጹም ባህሪ፣ የእግዚአብሔርን የማዳን ተግባር፣ ለአማኞች የተሰጠውን የጽድቅ ደረጃን እንግዲህ የሚያሳይ ነው ማለት ነው። ከቁጥር 18-32 ደግሞ እስከ መጨረሻው ድረስ ምዕራፍ 1 ላይ የእግዚአብሔርን ጽድቅ ካቀረበ በኋላ ጳውሎስ የሰው ልጅ ማዳን ወይም መዳን የሚያስፈልገው ለምን እንደሆነ አስረድቷል። ችግሩ የማስረጃ እጥረት አይደለም። ችግሩ ጳውሎስ እንዲህ ይላል፣ ስለ እግዚአብሔር የሚናገረውን እውነትን በውሸት ለወጡት ይላል ሮሜ 1:25 ላይ። የሰው ልጅ አመፅ ምሳሌ ጳውሎስ የወረደ እድገትን እንዲህ ሲል ይገልጸዋል። የወረደ እንደ ካሮት ያደገ የሰውን ልጅ ጳውሎስ በ5 ወይም በ4 ደረጃዎች እንደዚህ ይገልጻል። መጀመሪያው ደረጃ ሰዎች የእግዚአብሔርን ፕሬዘንስ ራሱን የሚያሳይበትን መንገድ ውድቅ ያደርጋሉ። ሁለተኛው ፈጣሪን ሳይሆን የተፈጠሩትን፣ እሱ የፈጠረውን። ስለዚህ ፈጣሪን ሳይሆን የተፈጠሩ ነገሮችን የሚያመልኩ ናቸው። ራሳቸው የሰሩትን ነው። ሰሪውን ሳይሆን የተሰሩትን ነገሮች ወይም ራሳቸው የሰሩትን ነገሮች ነው ማምለክ የጀመሩት። ይህ ትልቅ በሂውማኒቲ ላይ በሰው ዘር ላይ ትልቅ ዝቅጠት የሚባሉ አስተሳሰባቸው ይበላሻል። ከዛ የተነሳ ባህሪያቸው በስነ ምግባር አጥፊ፣ በስነ ምግባራቸው ደረጃ የወረደ ይሆናል ማለት ነው። ታሪካዊያን ዳራን ስንመለከተው እንግዲህ ምን ያመልኩ ነበር በጊዜው ከተባለ የሮማውያን ሃይማኖት የመጀመሪያ ክፍለ ዘመን ሮም በሃይማኖት ልማዶች የተሞላች ነበረች። ለምሳሌ የጋራ አምልኮ የሚከተሉትን ምንድነው? እነ ጁፒተር፣ ማርስ፣ ቬኑስ እኛ የምናውቃቸው ምንድናቸው? ፕላኔቶች ናቸው። ልክ አሁን ምድር እንደምንለው ሌሎች ፕላኔቶች አሉ፣ እነ ጁፒተር፣ ማርስ፣ ቬኑስ። እነዚህ ግን በግሪክ ውስጥ አምልኮ የሚደረግላቸው ጣዖቶች ነበሩ። የንጉሠ ነገስታቱን ስምን በመጠቀም የነገስታቱን ቴምፕሎችን ወደ ማምለክ፣ መቅደሶችንም የማምለክ ነገር ነበራቸው እና የሚከተሉት ማዕከላት ነበሩ። ለምሳሌ ሃይማኖት፣ ፖለቲካ፣ ማህበራዊ ማንነት። ምሳሌ የጁፒተር ኦፕቲመስ ማክሲመስ አሁንም ድረስ ያለ ቤተ መቅደስ ነው። በመላው ግዛት ውስጥ የሚገኙ የኢምፔሪያል አምልኮ ቤተ መቅደሶች ናቸው እና የጳውሎስ አድማጮች ስለ ጣዖት አምልኮ ያደረገውን ውይይት ወዲያውኑ ይረዱታል። ይህንን የሚያነበው አንባቢ ተደራሲው ይህንን የሚረዳ ነበር። ምክንያቱም ሮማውያን ማህበረሰብ በአማልክት ምስሎች፣ ሐውልቶች ተከባ ነበር። ከዛ የተነሳ ይሄ ለነሱ አዲስ ነገር አልነበረም። ከሮሜ 1 ዋና ትምህርቶችን ስንመለከት አንደኛ
ወንጌል ለሰው ልጅ ትልቁ ችግር መፍትሄ እንደሆነ ወይም የእግዚአብሔር መፍትሄ እንደሆነ መረዳት ያስፈልጋል። የሰው ልጅ ችግር በጣም የማያልቅ ነው። ኃጢአት ደግሞ የእግዚአብሔር መፍትሄ፣ ለኃጢአት መፍትሄ የሆነው ኢየሱስ ክርስቶስ መሆኑን መርሳት የለብንም። ስለዚህ በዚህ ምዕራፍ 1 ላይ እሱን ተመልክተናል። ሁለተኛ፣ የጣዖት አምልኮ የሚጀምረው ሰዎች እግዚአብሔርን በተፈጠረ ነገር ሲተኩ ነው። ጣዖት አምልኮ የሚጀምረው እግዚአብሔርን በተፈጠረ ነገር ሲተኩ ነው ማለት። ከእግዚአብሔር ይልቅ የመጨረሻውን አምልኮ የሚቀበል ማንኛውንም ነገር ጣዖት ይሆናል። ሌላው ራእይ ምላሽ ይፈልጋል። ጳውሎስ እግዚአብሔር ራሱን በፍጥረትና በሕሊና ስለተገለጠ ሰዎች ተጠያቂ እንደሆኑ ያስተምራል።